በመጀመሪያው እኔ ሰዎች እንዲረዱ የምፈልገው ነገር በምድር ላይ ስንኖር ችግር አለ፣ ቻሌንጅ አለ፣ ተግዳሮት አለ። ይህንን እንዳለ ማወቅ አለብን። በየትኛውም እድሜ፣ የትኛውም ሀብት ደረጃ ላይ ሁኚ፣ የትኛውም ዝነኛ ሰው ሁኚ፣ በህይወታችን ብቅ የሚሉ ችግሮች አሉ። አንዳንዱ የህይወታችን ሲዝን ላይ በጣም በብዛት የሚመጡ፣ አንዳንዴ ደግሞ እረፍት ውስጥ ከገባን በኋላ ግን ብቅ የሚሉ ችግሮች አሉ። ስለዚህ አንዱ ችግር እንዳለ ማወቅ፣ ችግር መጎተትና ዝም ብሎ ኤክስፔክት ማድረግ ሳይሆን ግን ኖሌጁ አለ እንደ አይነት ችግሮች አሉ ብሎ ማወቅ እና ሲመጣ ማኔጅ ማድረግ ያስፈልጋል። የዓለምን የምድር ኑሮን መልካሙን ሳይድ ማየት the brighter side of life አለው። መልካም አለው፣ ሁሉ ጨለማ አይደለም እና the brighter side ጨለማው ላይ ብቻ ፎከስ አለማድረግ። የሚያምሩ ነገሮች አሉ፣ ደስ የሚሉ ነገሮች አሉ በዓለም ላይ እና ችግሮቹ እንዳለ ሆነው the brighter side ደግሞ የሚያምር ብርሃን ደግሞ አለ በዓለም ላይ። እያንዳንዱ በእኛም በኢትዮጵያም በዓለም ዙሪያ ስትሄጂ እንትኑ ላይ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ ብለን እሱ ላይ ብቻ ከተኮረን ኑሯችን ያስጠላል። ግን the brighter side ውበቱን ደግሞ ካየን፣ ድምቀቱን ደግሞ ካየን እሱ ደግሞ መጽናናትን ይሰጠናልና ሁል ጊዜ ጨለማው ላይ አለማተኮር በጣም ያስፈልጋል። ህይወታችንን የሚያቀልልን በምድር ላይ ስትኖሪ ልታረቂ የምትችይውን ነገር አድርጊ። በዛ ላይ ፎከስ ሆነሽ ለውጥ አያመጣም ምን ዋጋ አለው ማለት አትችይም። በቃ ለውጥ የሚያመጣውን ያንቺን ኮንትሪቢዩሽን መስጠት ነው ያለብሽ። ያንቺን ኮንትሪቢዩሽን ማድረግ ያለብሽን ማድረግ ነው ያለብሽ። በማያገባን ነገር ደግሞ አለመግባት። የሚያገቡኝ ነገሮች አሉ፣ የማያገቡኝ ነገሮች አሉ። አንድ ጊዜ አንድ አጎቴን ጠየቁት። ሰው ትላልቅ ሰዎች ሳገኝ ህይወት ምን አስተማረች ማለት እወዳለሁ እና ጠየቁትና ህይወት ምን አስተማረች አልኩት። ህይወት አለኝ አንድ ነገር ንገረኝ አለኝ። ህይወት ሰላም እንዲሆን፣ ኑሮ ሰላም እንዲሆን አለኝ። በህይወት ዘመን በማያገባህ ነገር አትግባል። አንዳንድ ጊዜ በማያገባን ነገር ገብተን አስተያየት እንሰጣለን፣ የማያገባን ነገር እንናገራለን። የማያገባን ነገር ውስጥ ምን ይላል ሰሎሞን? ውሻና ነገርን በጭራው እንደመያዝ ነው ይላል። የሰው ጉዳይ መግባት፣ በማያገባን ነገር ውስጥ መግባት። ስለዚህ የሚያገባን ነገር ከማያገባን ነገር መለየትና መጠንቀቅ ያስፈልጋል ማለት ነው። ከዛ አሁን ምን አደረገን? እዛ ጋር ማድረግ ያለብኝን አድርጌያለሁ፣ የማያገባኝ ውስጥ ደግሞ አልገባም ማለት ነው። ለሰዎች ዋጋ መስጠት፣ ቫልዩ አድርጋቸው። ከእነዚህ ሀብት ናቸው፣ እንደ ሀብት ማየት። በቤተሰብሽን በጓደኞች ዙሪያ ያሉ ሰዎችን እንደ ሀብት መቁጠር። ገንዘብ አይደለም ሀብት፣ የሰው ሀብት። ጓደኞችን ቫልዩ አድርጋቸው፣ የሰፈር ሰዎችን ቫልዩ አድርጋቸው። ሰዎችን ስታያቸው ውደጃቸው፣ አክብራቸው። አንዳንድ ጊዜ ችግር ሲገጥመን የሚመጡትን ሰዎች ስታይ ትደነቂያለሽ። ቤተሰብ ውስጥ ሰው ሲሞት ነጠላ አዘቅዝቀው ጥቁር ልብስ ለብሰው የሚመጡት ሰላም ብለሻቸው መታወቂያቸው ጎረቤቶች ናቸው። ሰላም ብያቸው ማለቃቸው እናቶች ነጠላ አዘቅዝቀው ጥቁር ለብሰው ምናምን መጥተው የሚቀመጡት እነሱ ናቸው። አያደርግብኝና ብታመን አሁን የምጠብቃቸው ሰዎች አሉ አይደል? ወዳጆቼ፣ ጓደኞቼ መጥተው የሚጠይቁኝ፣ የማልገምታቸው ሰዎች ከሰፈሮች መጥተው ይጠይቁኛል። ብታሰር የማልጠብቃቸው ሰውዬ፣ በደንብ ሰላም ያላልኳቸው ሰውዬ እሳቸው ናቸው መጥተው የሚጠይቁኝ። ስለዚህ የዛ ጊዜ ከሚቆጨን ካሁኑ ቫልዩ ብናደርጋቸው፣ ሰዎችን ቦታ ብንሰጣቸው፣ ክብር ብንሰጣቸው፣ እንደ ሀብት ብንቆጥራቸው ህይወታችንን ያቀላል። ሰዎችን አፕሪሺየት ማድረግ፣ ራስን ህዝብ አበሻ እኮ ኢትዮጵያ በስመ አብ አለ ማለት ለምን ህዝብ ድንቅ ህዝብ ነው። እንደማና ብላ እኮ የሚል ህዝብ ነው። ካልበላ እኮ ብሎ የሚከራከር ህዝብ ነው አይደል? ካልበላሽ የሚል ህዝብ ነውና የራሳችንን ህዝብ አፕሪሺየት ማድረግ እና ለሰዎች ቫልዩ መስጠት በጣም ጥሩ። ሰዎችን ለመጥቀም እንስራ። ሰዎች ለመጥቀም ጥሩ ለማድረግ እናስደንቃቸው። በአቅማችን መጠን ጥሩ ለሰዎች ጥሩ ለማድረግ እንሞክር። ምን ይባላል መሰለሽ? what you make happen for others will happen to you ይባላል። ሌሎች ሰዎች እንዲሆንላቸው የምታደርገው ነገር ለአንተ ይሆንልሃል። ስለዚህ እድል እናመቻችላቸው፣ በር እንክፈትላቸው፣ ሪኮመንድ እናድርጋቸው፣ እንዲሳካላቸው እናድርግ። ይሄን ስታደርጊ ለአንቺ ነው የሚሆነው፣ ለእነሱም ይሆናል፣ ለአንቺም ደግሞ ይሆናል። እና በምስራቅ ሃይማኖት አሁንም ካርማ የሚባል ነገር አለ። ስለዚህ what goes around will come around ይባላል። what goes around will come around። የሚሄደው ተመልሶ ይመጣል። ደግነትን ሰረቅ ተመልሶ ይመጣል። ክፉ ነገርም ካረኩኝ ደግሞ ተመልሶ ይመጣል። እና እሱን ማሰብ ያስፈልጋል። በሰዎች በፍጹም ክፉ ነገር አለማድረግ። ጉድጓድን የሚመስል ይወድቅበታል ይላል ሰለሞን። ጉድጓድን ለሌላ ሰው ከቆፈርኩ እኔ ነኝ የምወድቅበት። ክፉ ዘርን አለመዝራት እና ለሰዎች መልካሙን ልክ በፍጹም አንደር ኖ ሰርከምስታንስ በሰዎች ላይ ምንም አይነት ክፉ ነገር አለማድረግ በተቻለ መጠን እንደዚህ ያስፈልጋል። ክፉ ዘር አለመዝራት ያስፈልጋል። አመስጋኞች መሆን፣ በምድር ላይ ስቃዩን ቀነስ አድርገው ለመኖር አመስጋኞች መሆን። እኔ ማታ መተኛት ስፈልግ እንቅልፍ በጣም ነው የሚወስደው። ቆንጆ እንቅልፍ ነው የምተኛው። ምግብ መብላት ስፈልግ በጣም ጥሩ አፒታይት ነው ያለኝ። መብላት የማልችለው ምግብ የለም እና ጥሩ አፒታይት አለኝ። ጥሩ እንቅልፍ ተኛለሁ። ግን አመሰግናለሁ ስለሱ። ግራቲቲዩድ የሚባለው ፈጣሪን ብቻ ማመስገን ሳይሆን አመስጋኝ የሆነ አቲቲዩድ እንዲኖርሽ ማድረግ ነው። አመስጋኝ የሆነ አቲቲዩድ። ይሄ አለኝ እኮ፣ እንቅልፍ አለኝ እኮ፣ መተኛት እችላለሁ እኮ፣ ጤነኛ ነኝ እኮ፣ ብድግ ብዬ መውጣት እችላለሁ። ይሄን መብላት እኮ መቻል እኮ የሚያስገርም ነገር ነው። ምክንያቱም ማይተኙ ሰዎች አሉ። ምክንያቱም ቡፌ ተደርድሮ መብላት የማይችሉ ሰዎች አሉ። ስለዚህ ትናንሿን ነገር ግሬትፉል መሆን፣ ልጆቼን ሳይ አመሰግናለሁ፣ ህይወቴን ሳይ አመሰግናለሁ እና ኮምፕሌን አለማድረግ። ዝም ብሎ ማጉረምረም ኮምፕሌን ማድረግ ችግርን የሚጎትት ነገር ነው። ማጉረምረም ፈጣሪም አይወድም፣ ችግርንም ደግሞ ይጎትታል። ስለዚህ የምስጋና ሰው መኖር፣ የግራቲቲዩድ ሰው መሆን ያስፈልጋል። ህይወታችንን በምስጋና መሙላት ያስፈልጋል። እሱ ያቀልልሻል፣ ህይወትሽንም አመለካከት ያስተካክላል። ደስታን መፍጠር
ደስታ ዝም ብሎ ዳንቻ አይመጣም። አንዳንዴ አንቺ ልትፈጥሪው ይገባል ደስታ። ምክንያቱም በቀላሉ የምትፈጥሪው ደስታ አለ። ለዛው ነገ ሃንጎቨር የሌለው ደስታ። አሁን በመጠጥ ሰዎች ሊደሰቱ ይሞክራሉ። በማግስቱ ግን ራስ ምታት ምኑ ሃንጎቨር አለው። ወይ በኃጢአት ውስጥ ገብተው አደልትሪዝም ውስጥ ገብተው ደስታን ለጥቂት ደቂቃ ሊፈልጉ ይችላሉ። እሱ ግን ችግር አለው። ግን ደስታን እንፍጠረው። እዚች እኮ ቤትሽ ውስጥ እኮ ቡና አፍልተሽ ከጓደኛሽ ጋር ስቀሽ ተጫውተሽ እንደዚህ ሽሮሽን በልተሽ ደስታን ክሬት ልታደርጊ ትችላለሽ። ከዛ ደስታን መፍጠር ደግሞ ካቃተሽ ቀና በይ ወደ ላይ ቀና ስትይ በሱ ደስ ይበላችሁ ስለተባለ በእግዚአብሔር ደስ ይበላችሁ ስለተባለ ደስታን ታገኛለሽ። አላህ አንተ ታያለሽ። እሱ በመኖሩ ደስ ይልሻል፣ ከአንቺ ጋር በመሆኑ ደስ ይልሻልና ደስታን መፍጠር ያስፈልጋል። አንዳንዴ እኮ የማናያቸው ነገሮች እኮ አሉ። ለምሳሌ ስንት ሰው ነው ማታ ወጥቶ ከዋክብትን የሚያየው? ቲቪ ትቶ ለ30 ደቂቃ ወጣ ብሎ ወደ ሰማይ ተመልክቶ የሚገባው ማን ነው? ግን በጣም ደስታን ይሰጥሻል። ሳይንሱም አይናችን ውስጥ እነዚህ ሲሊየሪ ማስልስ የሚባሉ አሉና ቅርብ ስታይ ይጨነቃሉ፣ ሩቅ ስታይ ሪላክስ ያደርጋሉ። አንዳንዴ ወጣ ብሎ ተፈጥሮን ማድነቅ ያስፈልጋል ይላሉ። ስለዚህ ደስታን ፈጣሪ ዲሊጀንስ አሁንም ህይወታችን ትጋት ያስፈልጋል። አሁን በቪዥዋላይዜሽን አምናለሁ። ለምሳሌ ግድግዳ ላይ ስዬ እንደዚህ አይነት መኪና ፈልጋለሁ፣ ድሪም ሃውስ ይሄ ነው፣ ድሪም ኦፊስ ይሄ ነው እና ቪዥዋላይዝ በማድረግ አምናለሁ። ግን ዝም ብዬ ግድግዳ ላይ ስየው ቤቱን መኪናውን ከዛ እንደ አይነት ፍቅረኛ በስሏል ብዬ ቤት ቁጭ ካልኩ it will never happen መቼም አይሆንም። ግን አንድ ሰው ቪዥዋላይዝ ያደርግና ይሄ ነው እንዲኖረኝ የምፈልገው ብሎ በጣም መስራት አለበት፣ መጸለይ አለበት፣ መትጋት አለበት፣ ፋይት ማድረግ አለበት ያንን ነገር ለማግኘት። እሺ ኤክስትሪም፣ ሁለቱ ኤክስትሪሞች ናቸው። ቪዥዋላይዝ አድርጎ ቁጭ ማለት ብቻ ከሆነ ችግር ነው። ግን ቪዥዋላይዝ አድርገሽ ድሪም ማድረግ ጥሩ ነው፣ ማለም ጥሩ ነው፣ ህልም ሊኖርሽ ይገባል። ያለንሽው ህልም እንዲሳካ ግን በጣም ጠንካራ ሰራተኛ መሆን ያስፈልጋል። ሌሎችን ስኬት፣ በሌሎች ስኬት መደሰት፣ ሌሎች ሲሳካላቸው ሰለብሬት ማድረግ። አንዳንዴ ሰዎች ሻይን የሚያበሩበት ጊዜ ይሰጣቸዋል። እንኳን ሆነለት እንኳን ተሳካለት ብለን ደስ መሰኘት፣ ሀብት ሲያገኙ፣ ዝና ሲያገኙ፣ ጤናቸው ሲመለስ፣ ሲወልዱ፣ ሲያገቡ የእነሱን ደስታ እንደኛ ደስታ አድርጎ ደግሞ ሰለብሬት ማድረግ ያስፈልጋል እና ይህም በጣም አስፈላጊ ነው። ከወጥመዶች መጠበቅ፣ ኮምፕሊኬሽን ውስጥ አለመግባት፣ ሀብት ፍለጋ ሙስና ውስጥ መግባት፣ ከዛ እሱ ችግር አለ። እስር ቤት ከጋብቻ ውጭ ሚስትን አስቀምጦ ሌላ ሴት ጋር መሄድ አንድ ቀን ሊያመልጥ ይችላል፣ ሌላ ቀን ግን ወሬ ይደርሳታል። እሱ ብቻ አይደለም፣ በሽታ ይመጣል። ኮምፕሊኬሽንስ ናቸው እነዚህ ነፍስሽን የሚያስጨንቁ። አንድ ቀን ተደስቶበት ሰውየው ከዛ በኋላ ግን ህይወቱ የሚጨነቅበት ጉዳይ ነው የሚሆነውና በተቻለ መጠን ጣጣ የሚያመጡ ነገር፣ እንደ ባቡር ተቀጣጥሎ የሚመጣ ችግር የሚያመጣ ነገር መራቅ ያስፈልጋል። የመጨረሻው ፈቃደኞች ከሆኑ ሰዎች ከፈጣሪያቸው ጋር ሰላም ያድርጉ፣ ህብረታቸውን ከሱ ጋር ያድርጉ። እኔ የኤግዚስተንሻሊዝም ጥያቄ የተመለሰው ከሱ ጋር ሰው ጥያቄ የተመለሰልኝ ከሱ ጋር ሰላም ሳደርግ፣ እሱን ፈልጌ ሳገኝ፣ መጸለይ ስጀምር፣ ማመስገን ስጀምር፣ ከሱ ጋር ከፈጣሪ ጋር ከእግዚአብሔር ጋር ህብረት ማድረግ ስጀምር ጥያቄ ተመልሶልኛልና ከዛ ፈቃዴን ለፈቃዱ ሰጠው፣ ፈቃድህ ትሆን አልኩኝ። ስለዚህ የመኖር ትርጉሙንም አገኘው፣ ፐርፐዙንም አገኘው። አሁን ለእኔ የህይወት ትርጉም እዚህ ምድር ላይ ያለሁት የእግዚአብሔርን ፈቃድ ላደርግ ነው። በቃ ትርጉም የኔ ኑሮ ምድር ላይ ያለሁት ኑሮ ትርጉም የተፈጠርኩት እዚህ ምድር ላይ ያለሁት የፈጣሪን ፈቃድ ላደርግ ነው። ፐርፐዜን እሱ ያሰበውን ነገር የኔን ፈቃድ ትቼ የእሱን ፈቃድ ለማድረግ ነው። የኔ ፈቃድ በእሱ ፈቃድ ተወርሶ ከዛ የእሱን ፈቃድ አድርጌ ማለት ነው። ስለዚህ ትርጉም ይኖረን፣ በደንብ ይኖረን ትርጉም፣ የህይወት ትርጉም ይኖረን፣ ፐርፐዝ ዓላማ ይኖረን። ከዛ ደግሞ ለዓላማችን እንነው።